ከሰሃራ በታች ያለችው አትላንቲስ በኢትዮጵያ ተራሮች ውስጥ የጠፉት የጥንት ንጉሳዊ መቀመጫዎችና ያልተፈታው የንጉስ ይኩኖ አምላክ ዋና ከተማ ሚስጥር። ኢትዮጵያ ከዓለም ጥንታዊ ስልጣኔዎች አንዷ በአክሱም ግዙፍ ሐውልቶችና በላሊበላ ገነቶች የምትታወቅ፣ ነገር ግን የታላቋ ኢትዮጵያ ታሪክ በሙሉ ከምድር ገጽ ላይ በጠፉ ምስጢራዊ ከተሞች የተሞላ ነው። እነዚህ ከተሞች የፖለቲካ፣ የንግድና የሃይማኖት ማዕከላት ነበሩ። በጊዜ ብዛት፣ በአየር ንብረት ለውጥና በዘመናት ጦርነቶች ምክንያት ተደምስሰው በአፈር ስር ቀርተዋል። ዋናው ምስጢር በታሪካዊ ሰነዶች የተጠቀሱት ትላልቅ ከተሞች የጠፉም። የዘመናችን አርኪኦሎጂስቶች እነዚህን የጠፉ የስልጣኔ ማዕከሎችን ለምን ማግኘት አልቻሉም? ዛሬ ድምፀ ምስጢር ወደ ኢትዮጵያ የጠፉ ከተሞች ትዘልቃለችም። በአፈ ታሪክ ውስጥ ታላቅ ስፍራ ያላቸውን የዛጉዌ የንጉሳዊ መቀመጫዎችንም ትመረምራለችም። በኢትዮጵያ ታሪክ ውስጥ ነገስታት ዋና ከተማቸውን ያለማቋረጥ ይለውጡ ነበር። ይህም የጠፉ ሰፈራዎች እንዲበዙ ዋና ምክንያት ሆኗል። ለዚህ ተጠቃሹ የንጉስ ይኩኖ አምላክ ከተማ ናትም። በ13ኛው ክፍለ ዘመን የአክሱምን ስርወ መንግስት መልሶ ያቋቋመው ንጉስ ይኩኖ አምላክ ዋና ከተማው የት እንደነበረ እስካሁን አልተረጋገጠም። ታሪካዊ ሰነዶች ንጉሱ በአማራ ጠቅላይ ግዛት ውስጥ የሚንቀሳቀስ ንጉሳዊ ማዕከል እንደነበረው ይጠቁማሉ። ከተማዋ በንግድና በሃይማኖት የበለጸገች ነበረችም። አርኪኦሎጂስቶች በወሎና በሸዋ አካባቢዎች ፍለጋ ቢያደርጉም ከተማዋን የሚያሳይ ትልቅና የተደራጀ መዋቅር እስካሁን አላገኙም። ይሄ የሚያሳየው ከተማዋ ተንቀሳቃሽ ንጉሳዊ ካምፕ ወይንም ሙሉ በሙሉ በአፈር የተሸፈነች ልትሆን እንደሚችል ነው። የዛጉዌ ነገስታት መቀመጫዎችም ተጠቃሾች ናቸው። በላሊበላ ታላቅነት የምትታወቀው የዛጉዌ ስርወ መንግስት ከላሊበላ ውጪ በርካታ የሃይማኖትና የአስተዳደር ማዕከላት ነበሯትም። አብዛኞቹ እነዚህ ስፍራዎች በትላልቅ ዋሻዎችና በድንጋይ ውስጥ በተቀረጹ ገዳማት ዙሪያ ነበሩ። እነዚህ የጠፉት ማዕከላት ምስጢር የዛሬቱ ኢትዮጵያ የአክሱምና የዛጉዌ ስልጣኔዎች ታላቅነት ምን ያህል እንደነበረ ለመረዳት ያስችለናል። የጥንት የኢትዮጵያ ከተሞች መጥፋት ከጂኦግራፊያዊ ለውጦችና ከታላላቅ የንግድ መስመሮች መዘጋት ጋር በእጅጉ የተያያዘ ነው። የአዳልና የሐረር ዙሪያ ለዚህ ተጠቃሽ ነው። በምስራቅ ኢትዮጵያ እንደ ሐረር ያሉ ከተሞች በሕይወት ሲቆዩ፣ ሌሎቹ የጥንት የአዳል ግዛት የነበሩት የንግድ ከተሞች ግን ጠፍተዋል። እነዚህ ከተሞች በዋነኝነት በወርቅ፣ በቅመማ ቅመምና በዝሆን ጥርስ ንግድ ላይ ይመኩ ነበር። በ16ኛው ክፍለ ዘመን በተከሰቱት ጦርነቶች ምክንያት ከተሞቹ ፈርሰዋል። እናም የንግድ መንገዶቹ ተዘግተዋል። የአዲስ አርኪኦሎጂ ፍለጋም በቅርቡ የተገኙ አርኪኦሎጂያዊ ቦታዎች እንደ አረርት የመሳሰሉ ቦታዎች በጥንት ጊዜ የሰዎች የሰፈራ ማዕከል እንደነበሩ ያሳያሉ። እነዚህ ቦታዎች በ14ኛው ክፍለ ዘመንና በ15ኛው ክፍለ ዘመን ከፍተኛ የሕዝብ ብዛትና የተደራጀ ማህበረሰብ እንደነበረባቸው ያሳያሉ።
ነገር ግን የከተማይቱ ሕንፃዎች ከድንጋይ ይልቅ ከእንጨት የተገነቡ ስለነበሩ በጊዜ ሂደት ሙሉ በሙሉ ጠፍተዋል። በአፈር ስር የተደበቁት እነዚህ ከተሞች በኢትዮጵያ በጎንደር ከመታወቁ በፊት የነበረውን የታላቁ ሥርወ መንግሥት ዘመን የከተማ አኗኗርን በግልጽ ሊገልጹ ይችላሉ። ከነዚህ ከጠፉት ከተሞች በተጨማሪ በአፈ ታሪክና በሃይማኖታዊ ጽሑፎች ውስጥ ብቻ የተጠቀሱ ምስጢራዊ ስፍራዎች አሉ። የካህናት ከተማ አንዱ ነው። የቃል ኪዳኑ ታቦት ወደ ኢትዮጵያ ከመምጣቱ በፊት ምስጢራዊ የሃይማኖት ማዕከላት እንደነበር የሚነገርበት ቦታ አለ። ይህ ከተማ ከዓለም እይታ ተደብቃ የኖረች ሲሆን ቅዱስ ዕውቀትና ታላላቅ ምስጢራት ይዘዋል ተብሎም ይታሰባል። ከጥንት ግብፅ ጋር የተያያዙ ሰፈራዎችም በተለይም በሱዳንና በኢትዮጵያ ድንበር አካባቢ ከጥንት ግብፃውያንና ከኑባውያን ስልጣኔ ጋር የተያያዙ የጠፉ ስፍራዎች በሺ የሚቆጠሩ አሉ። በአብዛኞቹ በውሃና በአሸዋ ስር ተቀብረዋል። እነዚህ አፈ ታሪኮች ከአርኪኦሎጂያዊ ማስረጃዎች ጋር ተዳምረው የጥንቷ ኢትዮጵያ ካሁኑ የትምህርት መጻሕፍት የበለጠ ትልቅና ሰፊ ስልጣኔ እንደነበራት ያሳያሉ። የኢትዮጵያ የጠፉ ከተሞች ከአክሱም ግርማ ሞገስ እስከ የዛጉዌ ቅዱስ ጥበብ ድረስ የዘለቀው ሰፊ ታሪክ። እነዚህ ቦታዎች የዘመናዊ ኢትዮጵያ መሠረት የሆኑት የጠፉ የስልጣኔ ክፍሎች ናቸው። የአርኪኦሎጂስቶች የየኩኖ አምላክን ከተማ ፍለጋ አያቆምም። እያንዳንዱ የተገኘ ፍርስራሽ የታላቋን ኢትዮጵያ ታሪክ ለማጠናቀቅ ይረዳል። ድምፀ ምስጢር ማቅረቡን ይቀጥላል። በዓለም ላይ ያሉትን ትልልቅ እንቆቅልሾች ስንመረምር ትልቁን ምስጢር የሚፈጥሩት በጊዜ ሂደት የጠፉት የሰው ልጅ ስልጣኔዎች መሆናቸውን እንረዳለን። ለተጨማሪ ጥልቅ የትረካ ጉዞዎች ሰብስክራይብ ያድርጉን፣ እንዲሁም የደውል ምልክቱን ይጫኑ።